እስቲ ንገረኝ። አንተ አሁን ገርል ፍሬንድ የምትይዝበት ደረጃ ነው እውነት? ሲጀመር ስለሷ ራሱ የምንሰማው ነገር ልክ አይደል? አረ ቤት እግዚአብሔር እኔ ስለሷ አንድ ነገር ነው ወጥፎ ነገር ምክንያቱም እኔ ከሷ ጋር በምንም አይነት ሁኔታ እኔ ምንም ተፈጥሮ አልለያየም። በቃ የፈለጋችሁትን ነገር ነው አባሩን ከፈለጋችሁ የፍቅር መቤት ጓዴ የትዳሬ ልቤ ሰው ያንቺን እንጃ በኔ ሰበኩል ትዝታሽ ልቤን ወረሰው። ሀረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ተወዳጅ ቤተሰቦች እንዴት ቆያችሁልኝ? እንዴት ሰነበታችሁ? አለን ፈጣሪ ይመስገን። እንዴት ቆያችሁልን? እኛ እጅግ በጣም ደህና ነን። ዛሬ እንግዲህ ያው ለየት ባለ በአዲስ ቪዲዮ በአዲስ ሰው በሆነ ሰርፕራይዝ መጥቼላችኋለሁ። እንግዲህ ባለፈው ያያችሁትን ቪዲዮ ሁላችሁም ትንሽ ተመችቷችኋል። ምክንያቱም ማለት የኔ ደጋፊዎች በጣም ተመችቷቸዋል። የዮርዲ ደጋፊዎች ደግሞ አንፈልግም ስትናደድ አንተ ስትናደድ ነው የሚያምርብህ ምናምን። እኔ እንዲያምርብኝ ብዬ እኔ እንትን ልበል እንዴ? ልሙት ልቃጠል እንዴ? አቃጠለችኝ እኮ እሷ። በቃ እኔ ስናደድ ልክ እንደናንተ ነው እሷ የምትፈልገው እኔ እንትን እንድል ማለት ነው። እና እሷ መናደድ የለባትም ዊና ብቻ ነው መናደድ ያለበት። እሷ አትናደድም ያለው ማን ነው? ብቻ ግን በጣም እጅግ ከብዙ ጊዜ በኋላ ዮርዲን ማናደድ አይደለም በቃ ማስለቀስ ችያለሁ። በቃ አልቀሳልኝ፣ ደስ ነው ያለኝ። በቃ የፈለገ ነገር በሉኝ፣ እኔ እጅግ በጣም ደስ ነው ያለኝ። ምክንያቱም እኔ ይሄንን እድል ከስንት ጊዜ አንዴ ነው መሰላችሁ ማገኘው። በጣም በቃ ከብዙ ጊዜ አንዴ ነው ማገኘውና አብዛኞቻችሁ ደግሞ ወንድሜን ወዳችሁታል። አሪፍ ተውኖልኛል፣ አሪፍ ማለት ነውና ይሁንም ለማናደድ በጣም ትልቁን ድርሻ የያዘው እሱ ነው። ከዘር ነው ትላላችሁና በጣም ደስ ያለኝ እግዚአብሔርን በቃ ምክንያቱም አሁን እሷ ይሄንን ቆርጣ ምን እንደምትቆጥራ ምን እንደምታረገኝ እኔ ስለማውቅ በቃ በጣም ብዙ ነገር ነው የምታረገኝና ያው በሆነ ጊዜም አንዴም እንደዚህ ማናደድ እሷን በጣም ደስ ይለኛል። ኢንዌ ቤተሰቦች ለኔም ለዮርዲም የምታሳዩን ፍቅር እጅግ ከልብ አመሰግናለሁ። እና ይሄንን ሁሉ ነው ብለው አንድ ቀን እሷ ከተናደደችልኝ ማለት አንድ ቀን እሷ ከተበሳጨችልኝ ይሄንን ሁሉ በቃ ደስታዬ ወደር የለውም። በቃ ፌሻል ላይ ይታያል፣ እዛ ቪዲዮ ላይ ራሱ ታያላችሁ እንዴት ደስ እንደሚለኝ እሷን ፕራንክ ሳረጋት ማለት ነው። የምሬ ነው ብላችሁ እጅግ በጣም ነው ደስ ያለኝ። ያው ይሄንን ደግሞ በቃ ትልቁን ያንበሳውን ድርሻ የተወጣው ወንድሜ ነው። ስለዚህ እንደዛ ስላደረገልኝ ዛሬ ለሱ አንድ ትልቅ ሰርፕራይዝ ስጦታ አለኝ። እሱ ለሱ ምሰጠው ማለት ነው። አቤቱ ነው ያለሁት። ቀድሜ ደውዬለታለሁ፣ በጣም ቆይቼበታለሁ። ከደወልኩኝ ረጅም ሰዓት ደውዬ ይሄንን እቃ ለመግዛት ራሱ በጣም ብዙ ቦታ ሄጄ ነው ያገኘሁትና ረጅም ሰዓት ካገኘሁት አቤቱ ደርሻለሁ። አቤቱ እዚህ ኮንዶሚኒየም ላይ ነው። እሱ ጋር እንሄዳለን። አሪፍ ጊዜ ይኖረናል። አብራችሁ ሁኑ። ሁላችሁም ይሄን ቪዲዮ ስታዩ ስትጀምሩት ዝም ብላችሁ ላይክ እያደረጋችሁ ብትጀምሩት እናንተን ምንም አይጎዳችሁም፣ እኔን ግን ይጠቅመኛል። ወዳችኋለሁ። ኑ አብረን እንጂ ሰው በስቶ ወረቀት ሳይጠቀልል በመጀመሪያ ተቀበለኛ እንዴ ና አግባ አሳያቸው። ለነገሩ ግን አሳይቻቸዋለሁ። ላንተ ነው። ደስ ይላል። አጋስታር ምስላሴ በጣም ነው ማመሰግነው ታናሽ። እንዴ ያው ይሄ ስዕል ደግሞ አጋስታር ምስላሴ ከልብ የምወዳቸው ናቸውና ይሄን አውቆ ነው ይዞልኝ የመጣው። እናሳ ይሄ ለምን እንደምሰጥ ታውቃለህ? ከትላንት ወዲያ ዮርዲን ስላስለቀስክልኝ አልሽልኝ። የምሬ ነው። ለምን እንደው ታውቃለህ? እኔ ከስንት ጊዜ አንዴ መሰለ ማገኛት እና አጋጣሚ ምርጥ ሆነልኝ አትልም? እውነት ነው ማለት ነው። ደስተኛው ሆንኩት ባይገርም እኔ ብቻ ነኝ። ያው እንደዚህ ዩቲዩብ ላይ ምናምን ከሚመለከቱኝ ሰዎች ደስተኛው ሆንኩት እኔ ብቻ። ሌሎቹ በቃ ቪው ተገኝተሻል ምናምን ነው።
ስለዚህ ያሳካልኝ አንተ ስለሆንክ ቴንክ ዩ ብራዘሬ፣ አመሰግናለሁ። ምርጥ ስጦታ ነው የምትወው። በጣም ነው የማመሰግነው። አብዛኛው ደግሞ ዩቲዩብ እንትኖች ይወደዋል። ወንድም ምናምን ያምራል ምናምን ብሎ ይሁን ያው ብዙም እኔ እንደዚህ ለስክሪን የተፈጠርኩ ሰው ባልሆንም ኢትስ ኦኬ። እና ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? አመሰግናለሁ። አልጠበቅኩም እንደዚህ ይዘልኝ ነው ተደብቂያት። በስመ አብ ለኔ ደግሞ ማለት እሷ እንዳታየኝ የለም ስትደውሉ ላላነሳውላት መቼ አንተ ጋር ከመደወሌ በፊት ማለት ነው። ግን ቆየሁብህ። አዎ ከተደዋወልን ቆየ። እንግዲህ ይቅርታ አንተ በማርፈል የታወቅህ ነህ። አንሳ እሺ ሶይናዬ። አዎ አረፈድክ። በጣም ቆየ። ምንድን ነው? ምን እንትን ለመግዛት ስፈልግ ብቻ ግን ተመችቷል። አዎ ደስ ብሎኛል። አሪፍ ስጦታ ነው። ደስ ብሎኛል። አዎ ንገርልኝ ደስ እንዳለ። ወይ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እውነት ከልብ የምትወዱበትን ምክንያት እየተረዳሁት ነው። በእርግጥ ያው የሚወደድ ልጅ ነውና ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። የአጋዕዝተ ዓለም ሥላሴን ስዕል አድኖ ሰጥቶኛል። አመስግኑልኝ። አሁን እዚህ ጋር ያጃጆ ለዊና ቁም ነገረኛ አይደለም ትለኛለች ዮርዲ። ቁም ነገረኛ ነኝሽ። እንዴት አየው ዩቲዩባችን? በጣም ቆንጆ ስራ ነው። በዛ ላይ ደግሞ በጣም ጥሩ ፎሎወሮች አሉ። ኦዲየንስ ጥሩ ኦዲየንሶች አሉና ለኦዲየንሶችም ከልብ እናመሰግናለን። በእውነቱ በእንደዚህ አይነት ሁኔታ እንደዚህ ይሄ ትልቅ ድርጅት ነው ራሱን የቻለና እንዲህ መልክ ሰርተህ ማየታችን መልክ ማለት ቁመና የተሻለ ደረጃ እንደማለት ነው። መልክ ሰርተህ ማየታችን ደስ ብሎናል። እና በነገራችን ላይ ልደውልልህ ነበር ልትነግረኝ። አይ እውነት ለመናገር ከዚህ በፊት የተሰራው ቪዲዮ ቀልድ እንደ ቀልድ ታየና ታለፈ እንጂ እውነት በዚህ ጉዳይ እንደ ቤተሰብ በጣም እያወራንበት ነበር። ይሄ ቀልድ አይደለም። በዚህ አጋጣሚ አሁን ማወራህ ቀልድ አይደለም። ዊዊ መቼ ዕለት ከዮርዲ ጋር በነበራችሁ የቀልድ ቪዲዮ ስለሱ ሳይሆን የምናወራው ስለ አንተና ስለ ዮርዲ ብቻ ነው የምናወራው። ዊዊ እናውቃለን፣ እየጣርክ ነው የራስን የሆነ ወገን ይዘህ ወደ ተሻለ ደረጃ ልትመጣ እንደሆነ እንረዳለን። ግን እንዳካሄድ የምሬን ነው የምነግርህ። እሺ እንትን ካሜራ ላቁምና እናውራ። ሲሪየስ ነገር ከሆነ የቤት ጉዳይ ካልሆነ ይቆነ ነው ማለት ለምን ይቆማል? ምን ያደርጋል? አይ ይኖር ምንም ችግር የለም። ባይዘው ቢያዩትም ደስተኛ ነኝ፣ ምክንያቱም ጉዳዩ ሲሪየስ ነው። እሺ ምንድን ነው የተፈጠረው ነገር ማለት እኔ እና ዮርዲ ጋር ባለን ነገር ነው ወይስ እኔ እና ዮርዲ በሰራነው ቪዲዮ? አይ በቪዲዮ አይደለም እንዴ? ቪዲዮአችሁማ ኖርማል ነው እኮ። ግን እናንተ ሁለታችሁ ያላችሁ ግንኙነት አሁን እኔ ከፋዘር ጋር ማወራን እህትህን የምታውቀው ነገር ደስ አይልም። ወዴት አቅጣጫ እየሄደ ነው? ይሄ ነገር መቆም አለበት እየተባለ ነው። እኔ የዛ ቀን እንደ ቀልድ ነው። እኔ እውነት ለመናገር በዚህ አጋጣሚ እኔ ይቅርታ አድርግልኝ፣ እንደ ቀልድ ነው የተጫወት ነው። ግን ጉዳዩ ሲሪየስ ሆኗል እኮ። ምን ነው እኔ ለምን ነው ማትነግረኝ እኮ ተጨነኩኝ። ምንድን ነው እያልከኝ ያለው? በቪዲዮ ከሆነ የምንሰራቸው ቪዲዮዎች ምናልባት ለፈን ለቀልድ ነው። ከእሷ ጋር ያለኝ ግንኙነት አይደለም፣ ፐርሰናል ያላችሁ ግንኙነት ፐርሰናል ያላችሁ ግንኙነት እናንተ ባላችሁ አሁን ነባራዊ ሁኔታ አንተ ካለህበት ስፔሻሊ ራስህን ችለህ መኖር አልቻልክም። ትምህርትህን በአግባቡ ነገሮች መስመር አልያዙልህም። የራስህ ገቢ ያለህ ሰው አይደለም። ስለዚህ እኔ እኮ ትምህርት በምችለው መንገድ እኮ ተምሬ በቃ በተማርኩት ነገር ተምሬ በቃ በተማርኩት ቢሆን መቀጠል አለበት። ሁሉም በተማረበት አሁን አንተ በተማርክበት ነው ስራ ያዝከው። ምንም ቢሆን እኮ እኛ ጥረን ግረን ነው እዚህ ደረስነው። አይ ነው ያንረዳል አይደለም። ልታስረዳ የምትችልበት ነገር በቂ የሆነ ማስረጃ መያዝ አለበት። ይሄ የኔ ብቻ ውሳኔ አይደለም። እሺ ምንድነው ምን አድርግ ነው የምትለኝ እንዴ? ምን አደረኩኝ እኔ? ከሷ ጋር ያለን ግንኙነት ምን ነው? እኔ 5 አመቱን እኮ ለምንድን ነው የሚቆመው? ቤት እንዴት ለምን መቆም አለበት? ቆይ አንተ ካሜራውን አቁም አይደለም አቁሙ ምናምን አይደለም፣ ስርዓት ላይ ነው። በቃ መቆም አለበት ነገር ምንድነው? ምን ተደረገ? የምትሄዱበት ርቀት ውጪውም የምንሰማው ቤተሰብ ውስጥም ያለው ስትረስ ልክ አይደለም። ምን አድርገን ቤቲ እንዴ? እስኪ የሆነ ለየት ያለ ነገር አይተብኛል ወይ እኔ ላይ? እስኪ ንገረኝ እንዴ። እኔ እስከ ዛሬ እኮ ማንንም የትኛውንም ቤተሰብ ማላቀረው እንደዚህ ቪዲዮ ላይ እኔ እንደዚህ አይነት ነገር ይፈጠርብኛል ብዬ ነው።
ምን አድርጌ አሁን? እሺ ቆይ ምን አደረኩኝ? እኔ የፈለግከውን ነገር ከፈለግ እኔ ዩቲዩብ ቻናል ላይ ገብተህ ማንም ሰው ገብቶ ያቅም የኔ ቤተሰብ እኔ ቤት ዩቲዩብ ቻናል ይሄው ቲቪ ያለ ከፍተህ እያቸው እንዳለ ሁሉንም እኮ ልጅ ነህ አንተ። እኔ ከዚህ በላይ ምን ይሄ ሁሉ ጺም አውጥቼ ምንድነው ልጅ ነህ? ጺም ማውጣት በቂ ነው። ይሄ በቂ ማስረጃ ነው። ጺም ማውጣት እኮ ማንኛውም ጤናማ የሆነ ወንድ ልጅ ጺም ያወጣል። ይሄ የተፈጥሮ ግዴታ ነው። ግን አንተ ካለህበት ካደክበት ያስተዳደግ ሂደት አሁን ካለህበት የፋይናንስ ነፃነት ከሷ ጋር ያለህ ግንኙነት ማች አያረግ። ስለዚህ ላልተወሰነ ጊዜ ጋፕ ማድረግ አለባችሁ። ቢቻል ቢቆም ደስተኛ ነኝ። ምን ለምንድን ነው የሚቆመው? ቤኪ ምን ተፈጥሮ ነው የሚቆመው? ለምን? ምክንያቱ እንዴ እኛ እኮ ቤተሰቦች ነን እኮ። ምክንያት ሪዝን እንደዚህ ከዚህ የተነሳ በልኝ ከዚህ የተነሳ በለኝ። ምንድነው እኮ ምክንያቱ? አሁን ያለውን ነባራዊ ሁኔታ እያየሁ ምንድነው እኔ ራሴ ስላልቻልኩኝ ምንድነው አሁን አንተ የኔ የምትለው ነገር አለ እስቲ ንገረኝ። አንተ አሁን ገርል ፍሬንድ የምትይዝበት ደረጃ ነው እውነት? አረቢክ በእኔ እድሜ ያሉ ሰዎች አግብተው ወልደዋል። ልጅ ነህ አንተ ራስን ትልቅ አድርገህ ትቆጥራለህ እንጂ ለኛ ለቤተሰቡ ልጅ በቃ ካላስ እኔ አሁን ግርግር ለመፍጠር አይደለም እኮ ዊዊ እንዴት አዝናለ አይደለም። እኔ ከመጀመሪያ ጀምሮ ምንም ሳላረግ ነው እዚህ ደረጃ የደረስኩት ከሷ ጋር። እኔ ከሷ ጋር እንዴት ነው አቁም የምትሉኝ? እንደዚህ ገና ለገና አንድ ቀን አንተ አወቃት በፊት ለፊት ተገናኛችሁ ብዬ እንዴ እኔ ምንም ማዘን እኔ ምንም ፋይዳ አለው ማዘን እንዴ? ስለዚህ አሁን የጀመርንልህ እቅዶች አሉ። እነሱ አልፈልግም። እኔ ምንም ቀኔ በራሴ ነው መለወጥ የምፈልገው። ቤኪ በቃ እኔ ራሴን መለወጥ የምፈልገው በራሴ ነው እንዴ። ስንት ዋጋ እንደከፈልኩኝ ማንም ያላየልኝን ዋጋ ነው የከፈልኩት። ገና ለገና ምን ነገር ሳይፈጠር ገና ምን ፈጥሬ ነው ከሷ ጋር አቁም የምትሉኝ? እስኪ ሪዝኑን ንገረኝ። እንደዚህ ስላደረግ በቃ ራስን አልቻልክም። የራስህ የሆነ ገቢ የለህም። የሆነ ነገር ስለሌለ አንተ ገርል ፍሬንድ የመያዝ እድሜ ላይ አይደለም ይባላል እንዴ? ዊዊ የምርህን ነው? ገና ሽንት መሬት ያልቀደደ ልጅ ራሴን እንዲህ ብለህ ራስን ፓተንት ውስጥ ልከት ትችላለህ እንዴ? እኔ ከዚህ በላይ ቀንድ ላብቀል እንዴ? በቃ አደኩኝ እኮ አይደለም። በቃ ተው። ይሄ ራሱ አንድ ስርዓት ማጣት ነው። እንደዚህ አይነት ሁኔታ ራሱ እንደዚህ ተነጋግረን አናውቅም። እሺ እኔ እንደውም እንዲህ አይነት ሀሳብ ውስጥ ተሟግቻለሁ። እኔ ከፋዘር ጋር ሳይቀር ተሟግቻለሁ። ይሄ ነገር ልክ አይደለም ብዬ ነበረ። ግን አንተ አሁን የምታደርገው ነገር አባትህ ልክ ነው። ስርዓት ይኑርህ። እኔ ምን ከስርዓት የወጣ ነገር እስኪ ምን አድርጌያለሁ? እኔ ከስርዓት የወጣ ነገር ያደረኩትን ነገር ንገረኝ። እኔ ከስርዓት የወጣ ነገር እስኪ። ስለ ስርዓት ብቻ አይደለም የምናወራው። እግዚአብሔር ይሰጠኛል። እኔ ገንዘብ ነው አይደል? እኛን ማሳስበን ይመስላል እንዴ? ስላለው ነባር እኛ እንኳን ነገሮችን ለማስተካከል በምንሄድበት ርቀት ነው። በዚህ ሁኔታ ውስጥ እኛ ያልሆነ ቦታ ተገኝተን ማግኘት እኛ እንፈልጋለን እንዴ? ይሄን ማለት ትረዳን ይገባል። ቢሆንም እንኳን በጥሞና ነው ልታስረዳ የምትችለው። እናንተ በጥሞና መጀመሪያ ነው መቻጫወታችሁ ይሄንን ነገር ከመሬት ተነስቼ አንቺ ዮርዲን እኔና አንቺ ያለን ግንኙነት እዚህ ላይ አብቅቷል እንዴት ይባላል? ቤኪ 5 ዓመታችን እኮ ነው እኔና ተማሪ እያለን እኮ ነው እኔና እሱ የጀመርነው አይደል እንዴ? ምን በቃ መጥፎ እኮ አይደል እንዴ? ማንም ሰው ወልዶ ዘምዶ ስንት አፍርቶ ይፋታ የለ እንዴ? ካረጀ በኋላ እንዴ እንኳን በትኩሱ ደረስንልን። ሲጀመር ስለሷ ራሱ የምንሰማው ነገር ልክ አይደል? አረ ቤኪ እግዚአብሔር እኔ ስለሷ አንድ ነገር ነው ወጥቶ እኛ እንዲህ ነው ብለን እኮ ልናወራ እንጂ እግዚአብሔር እኔ የሰማችሁትን ነገር ንገሩኝ። እሺ ለኔ ነገር ነው የሰማችሁትን ነገር። በዚህ ሁኔታ ውስጥ አባትህ እህቶችን እንዲቀላቀሉ አልፈልግም። ስለዚህ እኔ እንዳወራ ስለተፈለገ ብቻ ነው ማወራ። ተረጋጋ። ሁልጊዜም አዲስ ነገር ሲመጣ እንደዚህ ነው ትወጣዋለህ። እኔ አልወጣውም። እኔ ከሷ ተለይቼ ምንም እንትን አይደለም። በቃ እኔን የምትፈልጉኝ ከሆነ እንደዚህ አይነት ሐሳባችሁን እኔ አቁሙ። ቤኪ እኔ አቁሙ፣ እንደዚህ አይነት ነገራችሁን አቁሙ። ምክንያቱም እኔ ከሷ ጋር በምንም አይነት ሁኔታ እኔ ምንም ተፈጥሮ አልለያየም። በቃ የፈለጋችሁትን ነገር ነው አባሩ እንደፈለጋችሁ
በግልጽ በአደባባይ ጥሩ እንግዲህ ሳትታጠቅ ገዳይ የፈለጋችሁትን ነገር አምጡ። ግን ማለት ነው ቤኪ፣ እኔ ምንም ነገር ከዮርዲ ቅንጣት ታክል አታገኙባትም። ምንም ቅንጣት ታክል እንዴ! ስርዓት ይኖራል። ተረጋግተህ አውራ። ምንድነው የምረጋጋው? ያንተ ያልሆኑ ባህሪዎች ነው እያሳየኝ። ምንድነው የምረጋጋው? ቤኪ የለም፣ ስርዓት ያዝ። ምንድነው እኔ ስርዓት ያላስኩት ነገር ነው? ሰው ወልዶም ዘምዶም የሚፋታል አይደል እንዴ? እኔ እነሱ ይፋቱ፣ እኔ እነሱ ናቸው። እኔ እንደዚህ እንድታወራኝ አልፈቅድልህም እንዴ? እኔ ነኝ፣ እነሱ ናቸው እንዴ? በቃ ነገርኩህ። ማቆም አለባችሁ። በምንድነው የምንሰማው ራሱ ልክ አይደለም። የቤተሰባችን ክብር ይመጥናል። ለእኔ ንገሩኝ። በቃ ስለሷ የምትሰሙትን ነገር ለእኔ ንገሩኝ። አሳልፋችሁ ተቆልጃችን እንዴ? እኔ በቃ እኔ የምትሉኝን ነገር በፍጹም በቃ እኔ ልቀበለውም አልችልም። ዮርዲን ምን ከዮርዲ ጋር ምታላል? እኔና ዮርዲ ምንድነው? አንተ ነው ዮርዲ በግልጽ በአደባባይ የኔ ፍቅር ክተት አዋጅ አለ ነጋሪት ሳይመታ ፍቅርሽ ድል አስጨነቅኝ። እንዴት መጣች? አትንኪኝ፣ በቃ አትንኪኝ። እንዴት መጣች? ቆየብኝ። እሺ ከደወልክልኝ በኋላ ትዝ አለ። እሷም ቀድማ ደውላልኝ ነበርና ልክ እንደደወልክልኝ እንደምትመጣ ነገርኳት። እንደዚህ አይነት ፕራንክ ጥሩ አይደለም። እንደዚህ አይነት ፕራንክ እንዴ አንተ ትናንትና እንዴት ነው ያደረከኝ? ከእሷ ትብሳለህ እንዴ አንተ? በእግዚአብሔር ከእሷ ትብሳለህ። ፕራንክ አታርገኝ አልኩህ። በአንድ ቀን ይመለሳል። ታዲያ ብድር በምድር ነው። ምን አድርግ ነው የምትይኝ? ሁሉም ሀሳብ የሷ ነው። የራሱ ነው። የማን ሀሳብ? እኔ እግዚአብሔር ቤት ግን እንዳትታዘበኝ እሺ። ማረገው ምን ቤቲ ተቀምጦ መቼም ጥላ አትወጣም። እሺ ምን አድርግ ነው የምትይኝ? ምን እወድሃለሁ። ቤተሰቦች አይታችኋል ትናንትና እንዴት እንዳስለቀሰኝ። አፋጠኝ በቃ እና ዛሬ አግኝቼዋለሁ፣ ደስ ብሎኛል። ቤኪ በጣም ነው አስጨንቀኸኛል። ቁመናህን አይተነዋል። ባይዘው የኔ ፍቅር ግን ተጨነኩኝ። ጌታ በጣም ነው የሚወድሽ። አስመሰል በጣም ነው ደስ የሚል ቁመና ሰርች ይባል። እሺ መታገል መቻለ፣ ዲፌንስ ማድረግ መቻለ። ከማንም ቢመጣ ነገር በነገራችን ላይ በቂ ማስተማመኛ እያገኘ የምር ፍራንክ ቢሆን ራሱ ማለት ነው የምር ቢሆን ራሱ ምን ያህል ለኔ እንደሚከራከር ምን ያህል ከኔ ጎን እንደሚሆን አይቼበታለሁ። ከሰውነቴ ጋር